ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 4 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን፣ ወታደራዊ መረጃዎችን፣ ዲፕሎማሲያዊ መረጃዎችን በአጭሩ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በሱዳን በቅጥረኝነት ከአልቡርሃን ጎን ተሰልፎ እየተዋጉ የሚገኙ የህወሓት ታጣቂዎች የ400 የሚደርሱ ታጣቂዎች ጅምላ መቃብር ተፈጽሟል የሚለውን መረጃ ጨምሮ ሌሎች የግንባር መረጃዎችን ከሱዳንና ከኢትዮጵያ አንጻር እንደም ደግሞ በኢትዮጵያ ውስጥ ያሉ የ24 ሰዓት ዋና ዋና መረጃዎችን ትከታተላላችሁ። አብራችሁ እንድትቆዩ በድጋሚ ጠይቃለሁ። በሌላ በኩል ወደ ቆቦና አካባቢው ቀጠና ስንሄድ በቆቦ ከተማ እና በዚህ ወደ አለማጣ ባለው መስመር ላይ ወልዲያ ቆቦ በቆቦ ከተማ ዙሪያ ታይቶ የማይታወቅ ከፍተኛ የጦር ኃይል እየተሰማራና እየተከማቸ መሆኑን የወጡ መረጃዎች ይገልጻሉ። መድፎችና ሌሎች ከባድ መሳሪያዎችን ጨምሮ ከወልዲያ እስከ ቆቦ ባለው አካባቢ በብዛት እንዲሰፍሩና እንዲገቡ መደረጉን የዓይን እማኞች ገልጸው በዚህ በትግራይና በወሎ መስመር ባሉት አጠቃላይ አካባቢዎች የእንቅስቃሴ ገደቦች መጣላቸው ታይቷል። ከትግራይ ክልል የሚመለሱ የህዝብ ማመላለሻ ተሽከርካሪዎች አንድም ተሳፋሪ ሳይጭኑ ባዷቸውን ወደ ቆቦ እየተመለሱ እንደሆነና ወደ ቆቦ ተገደው እንዲመለሱ እየተደረጉ መሆኑን መረጃዎች ገልጸዋል። ካለማጣ አካባቢ ማለት ነው። በመንግስት በቆቦ ከተማው ውስጥና ዙሪያ መጠነ ሰፊ ታጣቂዎችን የማሰልጠን ዘመቻ የጀመረ ሲሆን ከተማዋ በአሁኑ ወቅት በሚሊሻዎች ተጨናንቃ ትገኛለች። ስልጠና የሚካሄደው ለታጣቂዎቹ የገጠር መሬት ደሞዝ ክፍያ እንደሚሰጣቸው በማታለል ነው አዲስ ሚሊሻ ስልጠና እየተደረገ ያለው። አብዛኛው ሚሊሻው እንግዲህ የኑሮ ዋስትና የሌላቸው እና የአካባቢው አርሶ አደሮች ከተለያዩ አካባቢ የተፈናቀሉ ዜጎች በዚህ ስልጠና በግድ እንዲካተቱ ተደርገዋል። እንግዲህ በህወሓት ምክንያት ካለማጣ፣ ከባላ፣ ከራያ አለማጣ፣ ከኮረምና ከአካባቢ የተፈናቀሉ ተፈናቃዮች አሁን ወታደራዊ ሚሊሻ ስልጠና እየወሰዱ ነው የሚገኙ ተብሏል። ህገወጥ መሬትና ሽያጭን በተመለከተ ሚሊሻዎች ምንም አይነት ህጋዊ ሰነድም ሆነ ማስረጃ ሳይኖራቸው የአካባቢውን አርሶ አደሮች መሬት በጉልበት በመቀማት ላይ ይገኛሉ። በራያ ቆቦና አካባቢው መንግስት መሬት ሰጥቶናል የሚል ሰበብ የአርሶ አደሩ መሬት በህገወጥ መንገድ ለሶስተኛ ወገንም እየሸጡ ይገኛሉ። ሚሊሻዎች ይህንን መዋቅራዊ ዝርፊያ በቀጥታ ንጹሐን ዜጎችና አርሶ አደሮችን ለከፍተኛ ጥቃት እንዳጋለጠ መረጃ ምንጮቹ ገልጸዋል። ሚሊሻ ታጣቂዎች የዜጎች መኖሪያ ቤቶች ድረስ በመሄድ መሳሪያ ይዘው በመግባት በማስፈራራት ጭምር የአካል ጉዳት እና የገንዘብ ዝርፊያ ፈጽመዋል። መሬታችሁን በግድ ለመንጠቅ በውል የመስማማት ይጠይቃል የሚሉ ሰዎችን የፋኖ ደጋፊ ናችሁ በሚል እያስፈራሩ ከፍተኛ የህይወት አደጋ ላይ ጥለዋል። ይህ እንግዲህ በቆቦ ከተማና በአካባቢው ሚሊሻዎች ከሚፈጽሟቸው በደሎች መካከል ከነዋሪዎቹ የመጣ መረጃ ነው። ወደ ምዕራብ ጎንደር ስንሄድ በምዕራብ ጎንደር ዞን መተማ ወረዳ በደንቢያ እና በሌሎቹ የጎንደር ቀጠናዎች የሌሊት ውጊያዎችና የሽምቅ ዘመቻዎች መደረጋቸውን መረጃዎች ገልጸዋል። በምዕራብ ጎንደር ዞን መተማ ወረዳ ዲብኮ ተብሎ በሚጠራ አካባቢ በሌሊት ወደ ቀጠናው ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ የእግረኛ ኃይል ጋር ለተከታታይ ሰዓታት ከባድ ውጊያ መደረጉን የወጡ መረጃዎች ገልጸዋል። ይህ ወታደራዊ ኃይል ቀደም ሲል ዳስጉንዶ ተብሎ የሚጠራው አካባቢ የተፈጸመውን ድንገተኛ ጥቃት ተከትሎ ወደ አካባቢው የፋኖ ቀጠናዎችን ከበባ ውስጥ ለማስገባት በሌሊት ወደ ዲብኮ ተብሎ ወደሚጠራው አካባቢ የተንቀሳቀሰ ኃይል ነበር። ሆኖም ፋኖ ቀድሞ በደረሰው መረጃና በወሰደው የኃይል አጸፋ ምላሽ የመጣው ኃይል ወደኋላ ለቆ ተመልሷል ነው የተባለው። በዚህ ጥቃት በመንግስት ኃይልም ሆነ በፋኖ ላይ የደረሰው ዝርዝር ጉዳት በውል አልታወቀም። በሌላ በኩል በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ልዩ ስማቸው ጉራምባ ተብሎ የሚጠራ አካባቢ፣ ፈንጃና ቆብላ ተብሎ በሚጠሩ አካባቢዎች ተከታታይ የሌሊት ሽምቅ ውጊያዎች መደረጋቸው ይታወቃል። በነገራችን ላይ ጉራምባ ተብላ የምትጠራውን ቦታ ብዙዎቻችሁ በታሪክ ታውቋት ይሆናል። ጉራምባ ማለት የአፄ ቴዎድሮስ የ1945 ዓ.ም ድል ካደረጉባቸው አካባቢዎች አንዱ ነው። የጉራምባ ብዙ እንግዲህ የተገጠመለት አካባቢ ነው። በእነዚህ አካባቢዎች የሌሊት ዘመቻዎች ተደርገዋል። ውጊያው የተቀሰቀሰው ከቆላ ድባ፣ ካዘዞ፣ ከጎንደር ዙሪያ ወረዳ የተንቀሳቀሰ መከላከያ፣ ሚሊሻ፣ አድማ ብተና የፋኖ ቀጠናዎችን እና ይዞታዎችን ከበባ ውስጥ ለማስገባት በሌሊት ወደ ቀጠናው መግባቱን ተከትሎ ነው። ለተከታታይ ሰዓታት በቆየው በዚህ ከባድ ውጊያ የፋኖ ኃይሎች ያጸፋ ምላሽ የሰጡ ሲሆን በፋኖ በኩል 4 የመስዋዕትነት 2 ቀላልና ከባድ ቁስለኛ ሲሆን በመከላከያና ሚሊሻ በኩል ከፍተኛ ጉዳት ደርሷል። የሬጅመንት አዛዥን ጨምሮ በቁጥር ያልታወቁ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ሲሉ የአካባቢ የመረጃ ምንጮች ገልጸዋል። በተመሳሳይ በሰሜን ወሎ ዞን ደጋማው አካባቢዎች በላስታና በደቡብ ጎንደር አዋሳኝ አካባቢዎችም እንደዚሁ ወታደራዊ የሌሊት የሽምቅ ዘመቻዎች እና የእግረኛ እንቅስቃሴዎች ዛሬ እየተደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል።
በሰሜን ወሎ ዞን ደጋማ አካባቢ በሚገኘው ጋዞ ወረዳ በተለይ ቢጦይ እስከ ቀይ አፈር ባለው ቀጠና ከሌሊቱ 10 ሰዓት ጀምሮ በአካባቢው የሽምቅ ውጊያ ሲደረግ አድሯል። በተለይ ከጋዞ ወረዳ ጀባ እና ቀይ አፈር ተብሎ በሚጠሩ ሁለት አካባቢዎች በሌሊት የተንቀሳቀሰው መከላከያ አድማ ብተናና ሚሊሻን ተከትሎ በአካባቢው እስከ ረፋድ 3 ሰዓት ድረስ የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። እስከ ማለዳ በቀጠለው የጀባና ቀይ አፈር ውጊያ በሁለቱም በኩል የጉዳቱን መጠን በተመለከተ በውል ለማወቅ እንዳልተቻለ ተገልጿል። በተመሳሳይ በዚሁ በላስታ ደጋማው አካባቢ ጣፋይላማይ ተብሎ በሚጠራና በአጎራባች የግዳን ወረዳ አካባቢዎች ዛሬም ሶስተኛ ቀኑን የቀጠለ የሌሊት የሽምቅ ዘመቻና ውጊያዎች መደረጋቸው ታውቋል። ይህንን በተመለከተ የደረሰው ዝርዝር ጉዳት ግን በውል አልታወቀም። በሌላ በኩል በደቡብ ጎንደር ዞን በጉና ቀጠና በሚገኘው ላይጋይንት ወረዳ ተጨማሪ ኃይል ስምሪት ዛሬ እየተደረገ መሆኑን መረጃዎች ገልጸዋል። ምንጮቹ እንዳመለከቱት ከክምር ድንጋይና አገረገነት አካባቢዎች ወደ ሌላኛው ግንባር ተጨማሪ ወታደራዊ ኃይል የማንቀሳቀስ ስራ ዛሬ እየተደረገ ይገኛል። ይህንን ተከትሎ በአካባቢው ውጊያ ሊቀሰቀስ ይችላል የሚል ስጋት አለ። ባለፈው ሳምንት በዚህ ቀጠና በተደረገው ውጊያ ወደ ሀገረ ማርያም ከተጠራ ዳሞት ወደ ሀገረ ማርያም ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ይታወቃል። በከባድ መሳሪያ ድብደባ ጭምር በአካባቢው መኖሪያ ቤቶች ላይ ጉዳት መድረሱን ነው መረጃዎች የገለጹት። ህወሓትን የተመለከቱ መረጃዎችን ሳስከትል በሱዳን እየተካሄደ ባለው ውጊያ ላይ የተሳተፉ የህወሓት የአርሚ 70 አንደኛ ኮር አዛዥ በመገደላቸውን የመረጃ ምንጮች ገልጸዋል። ከዚህ ከተገደለው የኮር አንድ አዛዥ ባሻገር ሌሎች የኮር አዛዦች ቆስለዋል ነው የተባለው። በኩርሙክ ከአልቡርሃን ጎን ሆነው በቅጥረኝነት ውጊያ የሚታወቁት አንደኛ ኮር አዛዥ በስም ይታወቃሉ። ከታጣቂዎቹ እንደዚሁ በቁጥር ያልታወቁ በርካታ ታጣቂዎች ተገድለዋል። 3 ከፍተኛ የኮር አዛዦች እና በቁጥር ካልታወቁ የታጣቂዎች ጋር ቆስለዋል።